ያላችሁ ያልወሰናችሁ ቀጣይ ቀንም መወሰን ይቻላልና እና ስማችሁ እና ብራችሁ ወረቀቱ ላይ ሰፈረውን እግዚአብሔር ባርክ። ሌሎችንም ደግሞ ለመልካም እንድትነሳሱ እግዚአብሔር ይርዳችሁ እላለሁ። ከዚህ በመቀጠል ወደ ዛሬው አገልግሎት ክፍል እገባለሁ። መነሻ የሆነን ዘንድ ማቴዎስ ምዕራፍ 14 ቁጥር 27ን አንድ ሰው ቶሎ ቢያነብ ደስ ይለኛል። ኢየሱስም ወዲያውኑ አይዟችሁ እኔ ነኝ አትፍሩ አላቸው። ጌታ ባርክ። የእስራኤል ቅዱስ ስለዚህ ሰዓትና ምስጋና በጨነቀን ነገር ሁሉ አይዟችሁ ባይ ስላለህ ክብር ለአንተ ይሁን። ሕይወት ከባድ ፈተና በሆነችበት ዘመን የምድር ታሪክ ስንሰማ ለጆሮ ምሰቀጥል በሆነ ጊዜ አይዟችሁ ባይ ወንድም፣ አይዟችሁ ባይ አዳኝ፣ አይዟችሁ ባይ ረዳይ ስላለህ ክብር ለአንተ ይሁን። በዚህ ቃል ጌታው ያጽናናል። በዚህ ቃል ተናገረ በክርስቶስ ኢየሱስ። የአገልግሎቴ ርዕስ የሚሆነው የሕይወት ማዕበሎች የሚል ነው። የሕይወት ማዕበሎች። ሕይወት አንዳንዴ በደስታ አንዳንዴ በሐዘን አንዳንዴ በጭፈራ አንዳንዴ በድንጋጤ አንዳንዴ በፍርሃት አንዳንዴ በስጋት አንዳንዴ በውጥረት ትጓዛለች። ምድር ላይ ሰብአዊ ዘር ከጀመረበት ጊዜ ጀምሮ ሕይወትን በብዙ ውጣ ውረድ ውስጥ ስታልፍ ብዙ ነገሮች ሲገዳደሯት ሕይወት የሰው ልጅ ሕይወት በብዙ ነገር ሲጎዳ ቆይቷል። ኢየሱስ አይዟችሁ ያለበትን ታሪክ ታስታውሳላችሁ። ይህንን ታሪክ በምዕራፍ 14 ላይ ሙሉን ሐሳብ የምታገኙት ከቁጥር 22 እስከ 31 ያለውን ክፍል ስታዩ ብዙ የምንማረው ነገር አለ። እንግዲህ አንድ ጊዜ ታስታውሱ እንደሆነ 40 ቀን የጸሎት ፕሮግራም ነበርና ያንን ጥናት ስናጠና ከዚህ ውስጥ አንዳንድ ሐሳቦቹን እዛ ላይ ያየንበት ሁኔታ ነበር። እኔን አትፍሩ አላቸው። ቦታው ምድረ በዳ ነበር። ቀኑ መሽቷል። ሕዝቡ ሲማርና ሲፈወስ ውሎ ደክሞታል። ተርቦም ነበር። በሁለት ዓሣና 5 የገብስ እንጀራ ከመገባ በኋላ ለደቀ መዛሙርቱ እኔ ሕዝቡን እስክሸኝ እናንተ ቀድማችሁ ወደ ማዶ ተሻገሩ አላቸው። ነፋሱ ግን ጀልባዋን በተቃራኒ እየመታት ያንገላታት ነበር ይላል። እንግዲህ እዚህ ላይ ስትመለከቱ ብዙ ሲገለገል ከቆያ በኋላ ኢየሱስ ያው የተራበውን ሕዝብ ሄዱ ወደ ቤታቸው አላለም። የሚበሉትን እናንተ ስጧቸው ብሎ 5ቱን እንጀራ ለ5,000 ሕዝብ የመገበበትና 12 መሶብ የተረፈበትን ሁኔታ ከላይ ይናገራል። ይህን ከጨረሰ በኋላ ነው እናንተ ቀደም ብላችሁ ተሻገሩ እኔ ሕዝቡን ሸኝቼ ልምጣ ብሎ ሐዋርያቱን ወደፊት እንግዲህ የገሊላን ባህር ተሻግረው እንድጠብቁት ሰደዳቸው። ከዛ በኋላ ቁጥር 23 ላይ ሕዝቡንም ካሰናበተ በኋላ ለመጸለይ ብቻውን ወደ አንድ ተራራ ላይ ወጣ። በመሻም ጊዜ ኢየሱስ እዛ ብቻውን ነበር። በዛን ቀን ጀልባዋ በባህር መካከል ሆና ከምትሄድበት አቅጣጫ በተቃራኒ በሚነሳው ነፋስ እየተመተች ማዕበሉ ወዲያና ወዲህ ያንገላታት ነበር ይላል። ማዕበሉ ወዲያና ወዲህ ያንገላታት ነበር። ከዚህ የተነሳ ያለ ሐሳብ ያለ ፕሮግራም ያለ እቅድ ወደ አልታሰበው አቅጣጫ መጓዝ ግድ ሆነባቸው።
ነፋሱ ኃይለኛ ነው። ከዚህ የተነሳ ቀዛፊው ብዙ ይታገላል። ሌሎችም ቢያግዙት ከአቅሙ በላይ ሆኖበታል። ምክንያቱም ተፈጥሮን ማዘዝ አልቻሉም። እነሱ የሰሩትን በተቻላቸው መጠን ለመመለስ ቢሞክሩም ከአቅማቸው በላይ ነው፣ አይችሉም። በዚያን ጊዜ ጀልባዋ በባህሩ መካከል ሆና በምትሄድበት አቅጣጫ በተቃራኒ ልክ እንደዚህ ቀጥታ ለመጓዝ እየፈለጋችሁ በተቃራኒ ወይ ወደ አዳ ሊሆን ይችላል፣ ወደ ያልታሰበው አቅጣጫ በተቃራኒ መገፋት ጀመረች። እንግዲህ ገምቱ፣ በተቃራኒ የተጓዘው ጉዞ ምን ያህል እንደሆነ። ረጅም ጉዞ ነው የሄዱት። እንግዲህ በትልቅ ባህር ላይ ቀርቶ በሰፊው ባህር ላይ ቀርቶ ወንዝ ለመሻገር አንዳንድ ጊዜ ተሞክሮ ያላችሁ ልትኖሩ ትችላላችሁ። እንግዲህ ወደ 1980ዎቹ እና 90ዎቹ አካባቢ ደውሮ የሚባል ሀገር ሲሄድ ኦሞ ስትሸለቆ ያው በታሪክ ታውቃላችሁ። ክረምት ላይ በጣም ይሞላል። ሲሞላ በጣም ከሩቅ ያስፈራል። ኦሞ ስትሸለቆ ወደዛ ውስጥ ለመግባት በእግር ለመውረድ ወንዙን ለመድረስ ያው ገና በጣም ቁልቁለትና እንዲወርዳችሁ እንደዚህ ነው የምትወጡት ወንዙን ካለፋችሁ በኋላ። ያንን ለመውረድ ልብሳችንን ሙሉ አውቀን ቁምጣና ጃፖኒ አድርገን ነው የምንወርደው። ምክንያቱም ሙቀቱ በጣም ከባድ ነው። በልብስ መውረድ አትችሉም። ደግሞ ጥንቃቄ ያለው ጫማ ነው የሚደረግ። ቢያዳልጣችሁ በጣም አደገኛ ነው። ተወርውራችሁ የምትወርዱበት በጣም ገደላማ ነው። ለማየት ይከብዳል። እንግዲህ ከዛ አካባቢ ማመን ሊያውቅ ይችላል። ተሻገር ደግሞ እንግዲህ እኛ ከምንሻገረው ደግሞ ያንተ በእናንተ የለውም። እኛ በስልቻ ነው የምንሻገረው። አሁን በጀልባ መጥቷል። ስልቻ እንግዲህ በፍየል ቆዳ የሚሰራ በዘዴ ታርዶ ወጥቶ የሚሰራ ስልቻ ነው። ስልቻው ተነፍቶ ጫፉ ይታሰርና ዋናተኛ ከላይ ይሆናል። እኛ ስልቻውን እንደዚህ ይዘን በውሃ ላይ በሁለት እጅና በሁለት እግር ነው የምንጠልፈው። ስልቻው ልክ እንደ እንቁራሪት በስልቻ ላይ እንጠላጠላለን። የስልቻውን ጫፍ ዋናተኛው ይዞ በላዩ ተኝቶ በሁለት እግሩና በአንድ እጁ እየመታ ነው የሚቀዝፈው። ልክ ረጅም ጉዞ ነው። ምክንያቱም ውሃው በጣም ስለሚወራወር አንዳንድ ጊዜ ግንዶችን ይዞ ይመጣል፣ ከባባድ ነገሮችን ይዞ ይመጣል። ልክ ከዚህ ሄዶ ወደ አሮጌ መናሪያ ሊወጣ ቀጥታ እንደዚህ ማቋረጥ ስለማይችል ረጅም ቦታ ሄዶ ከፍታ ላይ ይገባል። ከዛ በኋላ ቀስ በቀስ እየሄዳ እየገፋው ስላሽ እንዲህ እየገፋ ይሄዳል። አንዳንድ ጊዜ ማይበሉ ሲገፋ ውሃ በአፍንጫችን ይረጫል እያላችሁ መቼና ስጊብ ነስውጭ ነው። በአንድ እጃችሁ ፈታችሁ መጥረግ አትችሉ። አንዳንድ ጥልም እያለ መውጣት አለ። በጣም ከባድ ፈተና ይሆን ነበር። ልክ ወንዙን እስክንሻገር እንንቀጣቀጥ ነበር። ያስፈራ። ልክ ሁሉም ተንበርክኮ ጸልዮ ነው የሚገባው ያንን ወንዝ ለማለፍ ማለት ነው። እንግዲህ አንዳንድ ኦሮምኛ የማይችሉ ስላሉ ከጥግ ሆናችሁ ብታግዙ ደስ ይለናል። እዛ አዲስ የመጡ እንግዶችም ያው ቢተረጎም ጥሩ ነበር። ጊዜ እንዳያራዝም ነው ሰው ቢያግዝ ከዛ በጣም በከባድ ሁኔታ አልፈን ስንወጣ እንደገና በቁምጣችን ወተን ስናልፍ ህይወት በጭንቅ ተመስገን እያልን ነበር የምናልፈው። ይሄ ባህር እንግዲህ በተቃራኒ ሲሄድ በጣም እንገላቷቸዋል። ሁሉም ደክሟል፣ ተስፋ ቆርጧል። ግን ከዛ በኋላ ቀጥሎ ያለውን ክፍል ተመልከቱ። ቁጥር 25 ላይ ከሌሊቱ 9 ሰዓት በኋላ ኢየሱስ በባህር ላይ እየተራመደ ወደ ደቀ መዛሙርቱ መጣ። ደቀ መዛሙርቱ በባህሩ ላይ እየተራመደ ሲሄድ ባዩት ጊዜ በጣም ፈርተው ደነገጡ። ይህ ሚቲያት ነው ብለው በፍርሃት ጮሁ። ኢየሱስም ወዲያው አይዟችሁ እኔ ነኝ አትፍሩ አላቸው። ከዛ በኋላ ቁጥር 29 ላይ ኢየሱስም ቁጥር 30 ላይ ነገር ግን የነፋሱን ኃይል አይቶ
ጴጥሮስ ሲፈራ ያለበትን ከዛ እሱን ተከትሎ እየገባበትን ሁኔታ ይናገራል። እምነቱ እንደደከመበት ይናገራል። ከዛ ኢየሱስ እጁን ዘርግቶ የተቀበለበትን ኢየሱስም ጴጥሮስን ወደ ጀልባው ይዞት እንደገባ ከዛ ነፋሱን እንደገሰጸው ነፋሱም ዝም እንዳለ ታሪኩን እንመለከታለን። ከዚህ ትምህርት የምንማረው ትልቅ ነገር አለ። ነፋሱ ግን ጀልባዋን በተቃራኒ እየመታት የሚለውን ነጥብ ያዙ። ዓለማችን ዛሬ በቀውስ ውስጥ ናት። ማዕበሉ በካሊፎርኒያ የሰደደ እሳት፣ በምስራቅ አፍሪካው የአንበጣ መንጋ፣ አንዳንድ ወቅት የሚሰሙት በዩናይትድ ስቴትስ ማህበራዊ ነውጥ፣ በሰሜንና ደቡብ ኮሪያ የጦርነት ፍጥጫ፣ ደግሞ በእስራኤሉ በዩክሬኑ ስትሰሙ በየቀኑ በሚዲያ ላይ የሚሰሙትን ስትመለከቱ ጦርነቱ ከባድ ነው እና ስደቱ፣ ረሃቡ፣ የንብረት መውደም፣ እንዲህ አይነት ማዕበሎች ዛሬ የእያንዳንዱን ህይወት አስጊ ሁኔታ ላይ አስቀምጧል። እንደ ዓለምም ስናይ ስጋት አለ፣ እንደ ሀገራችንም ሲታይ ስጋቶች አሉ። ምክንያቱም በሀገራችን ራሱ ያለውን ሁኔታ ስንት ጊዜ ጦርነቶች ብሔር ከብሔር ጋር ከመንግስት ጋር ያለውን ሁኔታ ስናይ ህይወትን በተቃራኒ የሚገፉ ብዙ ነገሮች አሉ። የሞት ማዕበሎች ብዙውን ጊዜ ይረብሻሉ። ጭንቀት፣ ፍርሃትና ተስፋ መቁረጥ ብዙዎችን ወደ ከፋ ውጥረት ውስጥ ዳርጓቸዋል። ሰዎች መቋቋም እያዳገታቸው ነው። በገሊላ ባህር ላይ ማዕበል መኖሩ ሁሌም የሚጠበቅ ነው። በህይወታችንም እንዲሁ ነው። ህይወታችን ሁሌ በተለያዩ ማዕበሎች ትገፋለች። የግላችን ማዕበል አለ፣ የትዳር ማዕበል አለ፣ የንግድ ማዕበል አለ፣ የትምህርት ማዕበል አለ፣ ከስራ ማዕበል ጋር ያለ ችግሮች አሉ። የኑሯችንን ጣዕም የሚያበላሹ ብዙ ግድድሮሾች በህይወታችን ይገጥማል። ወደድንም ጠላንም ሁላችንም የህይወትን ማዕበሎች እንጋፈጣለን። ይህ የሰው የህይወት ክፍል ነው። ይህም ሊያስደንቀን አይገባም። መጽሐፍ ቅዱስ እንዲህ ብሏል፣ የጦርነት ድምፅና የጦርነት ወሬ ትሰማላችሁ። ይህ ሁሉ መሆን ስላለበት በዚህ አትደንግጡ ብለዋል። ማቴዎስ ምዕራፍ 4 ቁጥር 6። ይሄ ነገር ይረሳል። ብዙ ጊዜ አንድ ነገር ሲሆን እንደነግጣለን። የሆነ ነገር በአንድ ቦታ ሲከሰት ወይ ጉድ አሁን አለቀ፣ ምንድን ነው ያለን እድል፣ ብዙ ጊዜ እንረበሻለን። ግን ምን ብለዋል መጽሐፍ ቅዱስ? የጦርነት ድምፅና የጦርነት ወሬ ትሰማላችሁ። ረሃብ ይሆናል፣ ጦርነት ይሆናል፣ ሁሉ ነገር እንደሚሆን ተናግሮ ይህ ሁሉ መሆን ስላለበት ግድ ነውና አትደንግጡ ብሎ ህይወት በተቃራኒ ስትገፋ ብዙዎቻችን እንደነግጣለን። ስራ ማጣት ሲገፋን እንደነግጣለን። በስራችን ላይ አንዳንድ ጊዜ የአስተዳደራዊ ጭቆና ሲመጣ እንደነግጣለን። ኑሯችን ጫፍ ላይ አድርሰን ተስፋ ወደ መቁረጥ እንደርሳለን። እንዲህ አይነት ነገሮች የህይወታችን ትልቅ ማዕበሎች ናቸው። አንድ መንፈሳዊ መጽሐፍ ላይ እንዲህ ይላል፣ ከዚህ በፊት የማይታወቅ አይነት የመከራ ጊዜ በቅርቡ ሊመጣብን ነው። አሁን የሌለንና ብዙዎች ሊቀበሉት እየሰነፉበት ልምምድ ያስፈልጋል ይላል። ታላቅ ተጋድሎ በሚለው መጽሐፍ በእንግሊዝኛው 622 ላይ ከዚህ በፊት የማይታወቅ አይነት የመከራ ጊዜ በቅርቡ ሊመጣብን ነው። አሁን የሌለንና ብዙዎች ሊቀበሉት ልምምዱ ምንድን ነው? ቃሉን ማንበብ ነው። ቃሉ ምን ብሏል? አትደንግጡ፣ ይህ ሊሆን ግድ። ስለዚህ መደንገጥ አያስፈልግም። የሚሆነውን ካወቅን አንደነግጥም። ካላወቅን ግን መደንገጡ አይቀርም። ብዙ ጊዜ ትንቢት ላይ ትኩረት ስለማናደርግ እንደነግጣለን። ምን ሊሆን ነው? የዓለም ሁኔታ ወዴት እየሄዳ ነው? እንደነግጣለን። አሁን በከተማችን ምን እየተሰራ እንዳለ ሁላችን በይፋ እናውቅ። በዚህ ከተማ ውስጥ ራሱ እና ከአንዳንዶች ጋር በምስክርነት ዙሪያ ስንጫወት የህይወታቸውን የገጠማቸውን ስናገሩ አንዳንድ መረጃዎችን ስሰጥ እኔ እገረማለሁ። አሁን ዓለማት በምስጢራት ማህበራት የት እየሄደች እንደሆነ፣ ሰዎች ከኑሮ ችግር የተነሳ ችግርን
ለመወጣጫ እያደረጉ ወዴት እየገቡ እንደሆነ ስትሰሙ በጣም ይዘገንናል። በተለይ በኢሉሚናቲዎች በአሁኑ ጊዜ በተለይ በወጣቶች ትልቅ የሆነ እንደ ጎርፍ እየገባ ያለ አደጋ አለ። እዚህ ከተማ ውስጥ ብዙ መሰልጠኛ አላቸው። እዚህ ከተማ ውስጥ በማለት ብዙዎችን እያሳለፉ ነው ያለው። ምክንያቱም ከኑሮ ማይባል ትወጣላችሁ በቃ የተሳካ ኑሮ ለመኖር በማለት ብዙ ስልጠናዎችን በመስጠት ብዙዎቹ ደማቸውን አጠጥተው ከዛ መውጣት አቅቷቸው፣ ብዙዎቹ ደግሞ አይምሯቸው ከዛው ሲወጡ ያገኙት ንብረትና ሁሉ የወደመባቸው ማለት ነው ይሰጧቸዋል። ከዛ በኋላ ከነሱ ከወጣችሁ ያጠፋል። ህይወት በቀውጢ ላይ ስትሆን ሰዎች አማራጭ ፍላጋ በዚህም ይቋትናሉ። ግን ነገሮች በእነሱ ጥረት የሚሳካ የተሻለ ቀን የሚመጣም ይመስላቸዋል። ወጀቦች በአውሎ ነፋስ እየተገፉ ነው። በጀልባ ውስጥ እየገቡ እየተጥለቀለቁም ያሉ አሉ። አዋቂ የመርከብ መሪዎች እየፈሩና ረዳት ቢስ እየሆኑ ናቸው። አዋቂ መሪዎች እየፈሩ እየደነገጡ ናቸው። ሆሴዕ እንዲህ አለ። ሆሴዕ ምዕራፍ 8 ቁጥር 7 ላይ ነፋስን ዘርተው አውሎ ነፋስን አጨዱ ይላል። ነፋስን ዘርተው አውሎ ነፋስን አጨዱ። ነፋስ ነው አውሎ ነፋስ ነው የሚከብደው? አውሎ ነፋስ ነው። ነፋስ ቀላል ነው። አውሎ ነፋስ ግን ኃይለኛ እንቅፋ ነው። ትንሽ ክፋት ይዘራል፣ ትልቅ ክፋትን ይዞ ይመጣል። ትንንሽ ወንጀሎች ይሰራሉ፣ ትልልቅ ወንጀሎችን ይዞ ይመጣል። አውሎ ነፋሱ እየቀረበ ሲመጣ እንግዲህ በእምነት ቆመናል የሚሉ መንገዳገድ ይጀምራሉ። እግዚአብሔርን በመታዘዝ ለእውነት ያልቆሙ ሁሉ ከተቃዋሚ ጎን ይሰለፋሉ ይላል። ጀልባዋ ወዴት ነው የምትሄደው? ተቃራኒ ነው። በእምነት ያልጠናከሩ ሁሉ ወደ ተቃራኒ ጎን ይሰለፋሉ። ዛሬ ሃይማኖት ኃይሉን፣ ውበቱን፣ ክብሩን፣ ግርማውን እያጣ እየወረደ መጥቷል ከድሮ። ምክንያቱም ሃይማኖት እንደ ባህል እየሆነ መጥቷል። ሃይማኖት ደግሞ እንደ ድርጅት እየሆነ መጥቷል። የሃይማኖት ኃይሉና የውስጥ ጣዕሙ ከሰዎች እየጠፋ መጥቷል። ምክንያቱም ብዙዎቻችን ለማንበብ ለመጸለይ ጊዜ የለንም። ታንኳይቷ አሁን በባህል ላይ ነች። ነፋስም ኃይለኛ ነው። ፍርሃት ደቀ መዛሙርቱ በጣም ሰግተዋል። ከሌሊቱ 9ኛ ሰዓት በኋላ በአራተኛው ክፍል ይላል። በአንዳንዶቹ መጽሐፍ አይታችሁ እንደሆነ በዕብራይስጥ አቆጣጠር ሌሊት በአራት ክፍል ይካፈላል። አንደኛው ክፍል ከ1 ሰዓት እስከ 3 ሰዓት ያለው የመጀመሪያ ክፍል ይባላል። ከዛ ከ3 ሰዓት እስከ 6 ሰዓት ያለው የሌሊት ሁለተኛ ክፍል ይባላል። ከሌሊቱ 6 ሰዓት እስከ 9 ሰዓት ከሌሊቱ 9 ሰዓት እስከ 12 ያለው የሌሊቱ አራተኛ ክፍል የመጨረሻው የሌሊት ክፍል ነው። እንግዲህ በጣም ከደከሙ በኋላ መፍትሄው የመጣው በስንተኛው ክፍል ነው? በአራተኛው ክፍል። ነገሮች አልቀው ተስፋ ቆርጠው ብዙዎች ንብረታቸውንም የያዙትን ነገር ጥለው ይሆናል። ከድንገትም ከሁሉ ነገር ከወጡ በኋላ ተስፋ በቆረጡ ጊዜ ግን ኢየሱስ አይዟችሁ እያለ ነው። ተስፋቸውን አጥንተው እስከ መጨረሻ የሚተጉ ቅዱሳን ትዕግስታቸው በዚህ ነው ያለው። ለዚህም ነው ማለት ነው። ስለዚህ ከዚህ ታሪክ የምንማረው ቁም ነገር አለ። ኢየሱስ ደቀ መዛሙርቱን ለማዳን የሚመጣበት ጊዜ ቀርቧል። ልክ በዛ በገሊላ ባህር ላይ በጣም በጭንቀት በተወጠሩ ጊዜ ጭንቀታቸው ጫፍ ሲደርስ ኢየሱስ ከተፍ አለ። ዛሬ የምድራችን ነገሮች ጫፍ ላይ ሲደርሱ ኢየሱስ ይመጣል። ዓለማችን የት እየሄደ ነው? በጣም ውጥረቶች አሁን የምትሰሙት ወደ 3ኛ ዓለም ጦርነት የሚከቱ ድምጾች ይሰማሉ። ይህ ወዴት ነው? ዓለም ወደ 3ኛ ጦርነት ገባ ማለት ከዛ በኋላ ያለውን ነገር ገምቱ። እነዚህ የዓለም 3ቱ ጦርነቶችን እቅዱ የተወጠነው መጀመሪያ በኢሉሚናቲዎች ነው። ታሪክን እንደምታጠሩ ለምን እንዳቀዱ አጀንዳው አላቸው። ይህ ሲሆን ኢኮኖሚ ወድሞ፣
ሰዎች በድህነት አረንቋ ገብተው በእነሱ እጅ ስር እንዲገቡ ነው እቅዱ። አንድ ሃይማኖት፣ አንድ ኢኮኖሚ፣ አንድ የኢኮኖሚ ምንጭ እንዲኖር ነው እቅዳቸው። አሁን ብዙዎች በድህነት ይገባሉ። ከዛ በኋላ አሁን በየቦታ ብዙ ውድመት አለ። በጦርነት ውስጥ ልማት አለ። በጦርነት ውስጥ ስንት ቤቶች ነው እየወደሙ ያሉት? ስንት ህዝብ ነው እየወደመ ያለው? ስንት ንብረት ነው እየወደመ ያለው? ሀያላን አገራት በጦርነት ንብረታቸው ያልቅና አቅማቸው ለምስጢራዊ ማህበራት ይሰጣሉ። ይሄ ነው የመጨረሻ ዓላማቸው። ከዛ በኋላ እነሱ በሚፈልጉት ዓለምን ይመራሉ ማለት ነው። እንግዲህ ዳንኤልና ራእይ የተቀመጡ ትንቢቶች ወደዛ እየገፉ ያሉበት ጊዜ ላይ ነን ያለ ነው እና ስለዚህ ጊዜው ወገኖቼ በጣም ከባድ ወደሆነ ጊዜ እየደረሰ ነው። አንዳንድ ጊዜ ተስፋ የቆረጠ ነገር ዳርቻ ላይ ስንደርስ ተስፋው ይለመልማል። ዘፍጥረት ምዕራፍ 21 ቁጥር 14 እስከ 19 አንድ ታሪክ አለና እሱን ብናነብ ደስ ይለኛል። ዘፍጥረት ምዕራፍ 21 ቁጥር 14 እስከ 19 ከባድ የሆነ ጭንቀት፣ ውጥረት የገጠመ አንድ ታሪክ አለ። ከዛ ውስጥም አንድ የምንማረው ነገር አለ። የደረሰ ቢያነብልኝ ደስ ይለኛል። ምዕራፍ 21 ቁጥር 14 እስከ 19 ዘፍጥረት። አብርሃምም ማልዶ ተነሳ እንጀራን ወሰደ፣ የውሃ አቁማዳንን ለአጋር በትከሻዋ አሸከማት፣ ብላቴናውንም ሰጥቶ አስወጣት። እርሷም ሄደች፣ በቤርሳቤህም ምድረ በዳ ተቅበዘበዘች። ውሃውንም በአቁማዳው አለቀ። ብላቴናውም በአንድ ቁጥቋጦ በታች ጣለችው። እርሷም ሄደች፣ ብላቴናው ሲሞት አላየውም ብላ ቀስት ተወርውሮ የሚደርስበት ያህል ርቃ በአንጻሩ ተቀመጠች። ፊት ለፊትም ተቀመጠች። ቃልዋንም አሰምታ አለቀሰች። እግዚአብሔርም የብላቴናውን ድምፅ ሰማ። የእግዚአብሔርን መልአክ ከሰማይ አጋርን እንዲህ ሲል ጠራት፣ አጋር ሆይ ምን ሆነሽ? እግዚአብሔር የብላቴናውን ድምፅ ባለበት ስፍራ ሰምቷልና አትፍሪ፣ ተነሺ፣ ብላቴናውንም አንሺ፣ እጅሽንም በእርሱ አጽኚው፣ ትንሽ ሕዝብ አደርገዋለሁና ትልቅ ሕዝብ አደርገዋለሁና። እግዚአብሔርም ዓይንዋን ከፈተላት፣ የውሃ ጉድጓድንም አየች። ሄዳ አቁማዳውን በውሃ ሞላች፣ ብላቴናውንም አጠጣች። እንግዲህ ይሄ ታሪክ ትልቅ ትምህርት አለው። አጋር ከማን ቤት ወጣች? ከአብርሃም ቤት። በማን ጥፋት? ምን አጠፋች እሷ? አልታዘዛለች። እሺ ሌሎቻችሁስ? ታሪኩን በደንብ አንብቡ። አጋር እንግዲህ የአብርሃም ሁለተኛ ሚስት ሆናለች። በማን ምክር? በሳራ ምክር። ከዛ በኋላ ሳራ ባለመውለዷ እሷ ልጅ ወለደች። ልጅ ስታገኝ ትንሽ ኩራት ተሰማትና እንግዲህ ውስጧ ላይ አልታዘዝ ባይነት መጣ። ከዛ በኋላ ቤቱ የምንገባበት ጦርነት፣ በቃ ነፋሱ ቤቱን አናወጠው። ከዛ በኋላ አጋር ወጣች። ተስፋ በተቆረጠ በቤርሳቤ ምድረ በዳ በሐሩሩ ምን ሆነች? ታቅበዛበዘች። አንዳንድ ጊዜ በሕይወታችን ትንሽ ስህተት ዋጋ ያስከፍላል። ረጅም ጉዞ ያስገደናል። ያቺ አቅጣጫዋን የሳተች ጀልባ ወደ ረጅም ድካም እንደተጓዘች በሕይወታችን ትንንሽ ስህተቶች ዋጋ ያስከፍላሉ። ከዛ በኋላ ምርር ብላ አለቀሰች ይላል ቁጥር 17 ላይ እግዚአብሔርም ልጁ ምርር ብሎ እሷ ብቻ አይደለም እኮ ልጁን ጥላ ሲሞት አላይም ብላ የድንጋይ ውርዋራ ያህል ራቀች። ከዛ በኋላ ልጁን ምርር ብሎ ያለቅሳል፣ እሷን ታለቅሳለች። በእጇ ያለው ውሃ እንኳን ምግብ የለም። ከዛ በኋላ የእግዚአብሔር መልአክ ምን አለ? ተነሺ ሂጂና ልጁን አንሺ። ልክ አይዟችሁ ብሎ ኢየሱስ እንደመጣ የእግዚአብሔር መልአክ ዓይኗን ከፈታ፣ እዛው ውሃ አየች፣ አቋማዳውን ሞለችበት።
ወገኖቼ ነገሮች በሚቀላልሙበት ጊዜ በክርስቶስ ላይ ተስፋ እናድርግ። አስቸጋሪ ሁኔታዎች ሲያጋጥሙን የእሱን ምሪት መጠበቅ ያስፈልገናል። በጣም አስቸጋሪና ግራ የሚያጋባን ነገር ሲገጥመን እስከ 4ኛው የሌሊት ክፍል ዝም ብለን ይቻላል ብለን በእምነት መቆየት ያስፈልጋል። እስከ ስንተኛው? እስከ 4ኛው ክፍል ጊዜ ማለት ነው። እንግዲህ አንድ ነገር ከዚህ የምንማረው ነገር አለ። ለምንድን ነው ኢየሱስ እስከ 9 ሰዓት የቆየው? በጊዜ ቢደርስ ይህ ነገር አይገጥማቸውም ነበር። በዚህም አንድ ነገር አለ። በህይወት ላይ ረጅም ጉዞ በድካም፣ ረጅም ጉዞ በእንግል፣ ረጅም ጉዞ ተስፋ በመቁረጥ ውስጥ እናልፋለን። 9ኛው ሰዓት ላይ ግን ምን አለ? ብዙ ጊዜ በመጽሐፍ ቅዱስ 9 ሰዓት ላይ የተደረጉ ታሪኮችን ታስታውሳላችሁ አይደል? ምን ነው የምታስታውሱ አለ? የ9 ሰዓት ምላሽ ድምፅ አይሰማም። በ9 ሰዓት የሆኑ ክስተቶች 9 ሰዓት በነገራችን እስራኤላውያን የከሰዓት መስዋዕት የሚያቀርቡበት ጊዜ አይደለም እንዴ? ጠዋትና ማታ ይላል። የሰርክ መስዋዕት ሰዓት ይላል። ያ የሰርክ መስዋዕት ሰዓት ስንት ሰዓት ነው? 9 ሰዓት። ልክ ኤልያስ ከጠላቶቹ ጋር ሲገዳደል የቀኑ ቀትር ሰዓት ሲደርስ አይዟችሁ እያለ አላገጠባቸው። ልክ ሰርክ ሰዓት ሲደርስ ደግሞ ምን አለ? አሁን ወደ እኔ ተሰብሰቡ አላቸው። ከዛ በኋላ መስዋዕቱን አቀረበ፣ ውሃውን አስተናገደ፣ ጉድጓዱን ማሰ። ከዛ በኋላ 12 ድንጋዮችን በ12 የእስራኤል ነገዶች ስም አስቀመጠ። ከዛ በኋላ ልክ የሰርክ መስዋዕት ሰዓት ሲደርስ ወደ እግዚአብሔር ጸለየ። እሳት ከሰማይ መጣ። በስንት ሰዓት ላይ? በ9 ሰዓት። እስራኤላውያን የጸሎት ሰዓታቸውን ያከብራሉ። ጠዋትና ማታ ሁልጊዜ የተለመደ ነው። ቆርኔሌዎስ ስንት ሰዓት ላይ ሲጸልይ ነው ጸሎቱ መልስ የመጣው? ሐዋርያት ሥራ ምዕራፍ 10 ላይ 9 ሰዓት ላይ 9 ሰዓት። የሌሊቱም 9 ሰዓት ዋጋ አለ፣ የቀኑም 9 ሰዓት በእስራኤል ታሪክ ዋጋ አለ። ብዙዎች በዛ ታሪክ ውስጥ ያለፉ ሰዎችን ተሞክሮ ማየት እንችላለን። የ9ኛው ሰዓት ትልቅ ዋጋ አድርገው ይቆጥሩ የነበሩ ብዙ ሰዎች አሉ፣ ባለ ታሪኮችም አሉ። ጴጥሮስና ዮሐንስም ለጸሎት ወደ ቤተ መቅደስ የገቡት በ9 ሰዓት ነበር። ልክ እንደገቡ ታምር ነው የሰሩት። በጸሎት ሰዓት ነው። ከቀኑ 9 ሰዓት ያህል ቆርኔሌዎስ ሆይ የሚል የእግዚአብሔር መልአክ ወደ እርሱ ሲገባ በራእይ በግልጥ አየውላል። ሐዋርያት ሥራ ምዕራፍ 10 ቁጥር 3 ላይ ቆርኔሌዎስም እንዲህ አለው፣ በዛ ሰዓት የዛሬ 4 ቀን የ9 ሰዓት ጸሎት በቤቴ ይጸልይ ነበር። እነሆ የሚያንጸባርቅ ልብስ የለበሰ ሰው በፊቴ ቆመና ቆርኔሌዎስ ሆይ በእግዚአብሔር ፊት ጸሎቴ ተሰማ፣ ምጽዋቴን ታሰባል። ወገኖቼ በዚህ ታሪክ ውስጥ ብዙ ነገር እንማራለን። አንደኛ ነገሮቻችን ተስፋ ባስቆረጠው ነገር ተስፋ አትቁረጡ። ጫፍ ስትደርሱ ጌታ ይደርሳል። አሜን። ሁለተኛ አለቀ ያላችሁት ነገር ላይ የሰረታውን ሴት ታሪክ ታስታውሳላችሁ። አንደኛ ነገሥት ምዕራፍ 17 ላይ ጭላት በቀረው ነገር ላይ እግዚአብሔር ኤልያስን የኮሬት ወንዝ ሲደርቅ ተነስና ሴት እንድትመግብ ያዘጋጅቻለሁ ብሎ ምንም ወደ ሌላ ሴት ላከ። ከዛ በኋላ ባለቀው ነገር ላይ ጭራሮ ስትለቅመየና አንቺ ሴት ውሃ ጠጭኝ አላት። ልትሮጥ ስትል እባክሽን ትንሽ ታገሽ፣ ትንሽ እንጎቻ ካለሽ አድርገሽ ከውሃ ጋር ባየው አምላክ የመጨረሻ አንድ ጭብጥ ዱቄትና ትንሽ በማሰሮ ላይ ዘይት አለ። ያንን በተነና ልጄ ልሞት ነው አለች። ወገኖች እኔና እናንተ ያ ቢገጥመን እንዴት ነው የምንለው? ግን ኤልያስ ምን አለ? ያው እግዚአብሔር እንዲህ ይላል፣ አስቀድመሽ እጅ አዘጋጅና ለእኔ አምጪ። ዘይት ከማድጋው ዱቄት ከማድጋው ዘይት ከማሰሮው አያልቅም። ያው እግዚአብሔር ነው የምናገር። ከዛ በኋላ እንግዲህ ምን ያህል ስለ ያው እግዚአብሔር ያቺ ሴት ታውቅ ነው። ግን እግዚአብሔር ያችንም ሴት ለመታደግ ኤልያስንም ለመመገብ ሲያዘጋጅ ተመልከቱ። በጭላት ላይ
ሄደች አዘጋጀችም። እሱ እንዳለው አስቀድመሽ ለማን ለኔ እንዳለው አስቀድማ ለእግዚአብሔር ሰው ይዛ መጣች። ከዛ በኋላ ዝናብ እስኪዘንብበት ድረስ ማድጋው በዱቄት ማሰሮ በዘይት የተጥለቀለቀ ነበር። እንግዲህ ገምቱ፣ እግዚአብሔር ነገሮች ባለቁ ሰዓት ላይ ይደርሳል። ተስፋ አለመቁረጥን ከዚህ ትምህርት እንማራለን። ሌላው ደግሞ እስራኤላውያን ጊዜ ወስነው ከእግዚአብሔር ጋር የሚገናኙበት ቀጠሮ አላቸው። ጠዋትና ከሰዓት። ብዙ ጊዜ የጠዋቱ በጠዋት ሲቀርቡ በበረከት ከእግዚአብሔር ጋር እንደተገናኙ የተጠቀሱ መረጃዎች አሉ። በ9 ሰዓት ግን ብዙዎች ወደ እግዚአብሔር ቤት ለማሄድ የሚመች ጊዜ ነበር። ለጸሎትም የተለየ ጊዜ ለመውሰድ የሚመች ጊዜ ነበር። በዛን ሰዓት በቋሚ ከእግዚአብሔር ጋር የሚገናኙ ብዙዎች መልስ ያገኛሉ። ከእግዚአብሔር ጋር ምን ያህል ቀጠሮ አለ? ልባዊ የሆነ የማይቋረጥ ማነው? ቃል 9 ሰዓት ባይመቸን ለእኛ ስንተኛው ሰዓት ነው የሚመቸን? ምን ያህል ቅርበት አለ? ማይባሉን የምናልፈው ከእሱ ጋር ጠበቅ ያለ ቅርበት ካለ በጸሎት የምንተጋ ከሆነ ነው። ያ ካልሆነ ግን ህይወታችን በአደጋ ላይ ትወድቃለች ነው። ስለዚህ የመጨረሻው ነገር ማጠቃለያ ጥቅስ ራዕይ ምዕራፍ 3 ቁጥር 10 ላይ ያለውን ሁላችሁ የምታውቁት ጥቅስ ነው። እዛ ላይ ተናገረው የትዕግስቴን ቃል ስለጠበቀ እኔም ከፊትና ከፈተና በዓለም ሁሉ ላይ ከሚመጣው ከፈተና ሰዓት እጠብቅሃለሁ ይላል። የምንን ቃል ከጠበቀ? የትዕግስቴን ቃል። ስለዚህ እኔና እናንተ በዚህ በአስቸጋሪ ዘመን ማዕበል በበዛበት ዘመን እግዚአብሔርን በመጠማጠም በጸሎት እንድንተጋ ይጠራናልና የትዕግስቱን ቃል በመጠበቅ እንግዲህ ነፋሱ በዚህ መንፈስ በዚህ እርሱ ግን ነፋሱን ገሰጸው። ነፋስም ታላቅ ጸጥታም ሆነ። ሕዝቡም ነፋስና ባህር እንኳን የሚታዘዙለት ይህ ሰው ማን ነው ብሎ ተገረሙ ይላል ማርቆስ 4 ቁጥር 39 ላይ። ይህ ሰው ማን ነው? ነፋሳት የሚታዘዙለት። ያ ነፋሳት የሚታዘዙለት ጌታ ነው የምናመልከው። ባህር የሚታዘዝለት ሲፈልግ ለሁለት ተካፈል ሲል የሚሆንለት፣ ሲፈልግ ቀጥ አድርጎ ማቆም የሚችለው፣ ሲፈልግ ወደ ደም መቀየር የሚችለው የሰማይንና የምድርን አምላክ እናመልካለን። ያንን አምላክ በመታመን የምንጓዝ ከሆነ ወገኖቼ በማዕበል ውስጥ ምንም ብናል እምነታችን በክርስቶስ ላይ በጽናት ሊጓዝ ያስፈልጋልና ባካችሁ የጸሎት ህይወት ይኖረን፣ የቃሉ ህይወት ይኖረን። ማዕበሉ እየገፋ እየባሰ ነው የሚመጣው። ከዚህ በኋላ ብዙ ተስፋ አስቆራጭ ነገሮች በህይወታችን ይገጥማሉ። ይህ ሲሆን ለምን ሆነ ብላችሁ አትጨነቁ። እኔን ሊያጠነክር ነው፣ ሊፈትነኝ ሊሞርደኝ ነው፣ የበለጠ ከእሱ ጋር እንድጣበቅ ሊያደርገኝ ነው ብላችሁ በእምነት እንድትተጉ ያስፈልጋል። ይህንን እምነት ጌታ ለሁላችን ይስጠን። አሜን።